ማን ነው ትክክል? ባለስልጣኑ ወይስ ፈላስፋው? ሁለት ጓደኛሞች ናቸው። አብረው አንድ ሰፈር ነው ያደጉት። በህይወት አጋጣሚ ተለያይተዋል። ለረጅም ዓመታት ተያይተው አያውቁም። አንድ ቀን በድንገት መንገድ ላይ ይገናኛሉ። አንዱ የንጉሱ ታማኝ ባለስልጣን ሆኗል፣ ሌላኛው ፈላስፋ ሆኗል። ባለስልጣኑ ጓደኛውን ተጎሳቅሎ ስላየው በጣም አዘነ። ከዛም እንዲህ አለው፣ ንጉሱን እንዴት ማስደሰት እንዳለብህ ብታውቅ ኖሮ እኮ እንዲህ ያረጀ ልብስ ለብሰ ተጎሳቅሎ አትኖርም ነበር። ፈላስፋውም እንዲህ ብሎ መለሰለት፣ አንተም እኮ አሮጌ ልብስ ለብሰ መኖር እንደሚቻል ብታውቅ ኖሮ የንጉሱ አሽከር ሳትሆን ያለ ፍርሃት በነጻነት መኖር ትችል ነበር አለው። ከሁለቱ ጓደኛሞች ማን ትክክል ይመስላል? ባለስልጣኑ ወይስ ፈላስፋው? ተስፋህን በፍጹም በሰዎች ላይ አታድርግ። ታማኝ እንዲሆኑልህም አትጠብቅ። ይልቅ አንተ ላይ ጥገኛ እንዲሆኑ አድርጋቸው። ማኪያቬሊ በመጽሐፉ እንዲህ ይላል፣ ዶንት ቼዝ ሎያሊቲ ክሪኤት ሙቹዋል ዲፔንደንስ። በ15ኛው ክፍለ ዘመን የፈረንሳይ ንጉስ የነበረው ሉዊስ 11ኛ የራሱ ኮከብ ቆጣሪ ነበረው። ነገር ግን ለስልጣኑ ስላሰጋው እንዲገደል ያዛል። ስቅላቱ ከመፈጸሙ በፊት እስቲ አዋቂ ከሆንክ እጣ ፈንታዬን ንገረኝ፣ እኔ መቼ ነው የምሞተው ብሎ ጠየቀው። ኮከብ ቆጣሪውም ወደ ንጉሱ ዞር አለና ንጉስ የሚሞቱት እኔ ከሞትኩ ከ3 ቀን በኋላ ነው ብሎ መለሰ። ይህን ጊዜ ንጉሱ ደነገጠ። ኮከብ ቆጣሪውን ቢጠላውም እንኳን ጨክኖ መግደል አልቻለም። ፍርሃት አደረበት። በዚህም ምክንያት ቀሪ ዘመኑን ሁሉ እየተንከባከበ አኖረው። አንተም ይህን ካደረግ ሰዎች ቢጠሉህም እንኳን ሊጎዱህ አይችሉም። ከባልና ከሚስት አንዳቸው ቢሞቱ ማን የበለጠ ይጎዳል? ወንድ ወይስ ሴት? የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆነው አርተር ብሩክስ እንዲህ ይላል፣ ልጆች ካደጉ በኋላ ባል ቢሞት ሚስት ብዙም አትጎዳም፣ ረጅም ዓመት መኖር ትችላለች። ነገር ግን ሚስቱ ቀድማ ከሞተች ባል በጣም ይጎዳል፣ ብቸኝነት ይሰማዋል። ምክንያቱም ከ60 ዓመት በላይ የሆናቸው ወንዶች ብዙ ጊዜያቸውን የሚያሳልፉት ከሚስታቸው ጋር፣ ብዙ ጓደኛ የላቸውም። በተቃራኒው ሴቶች ሌላ አማራጭ አላቸው፣ በብቸኝነት አይጎዱም። ከልጆች ጋር ከዘመዶቻቸው ጋር ከጎረቤቶቻቸው ጋር ጊዜ ያሳልፋሉ። ግን ይህ ጥናት የሚሰራው ባል ሌላ ሚስት ካላገባ ነው። እስቲ እናንተ ምን ትላላችሁ? ማን የበለጠ የሚጎዳ ይመስላችኋል? ሳሩን ስትደበድበው የተደበቁት እባቦች ደንግጠው ይወጣሉ። ይህ የቻይኖች አባባል ነው። የሚጠሉህ ሰዎች ፊት ለፊት መጥተው አይነግሩህም፣ በድብቅ ነው የሚያሴሩብህ፣ ቀን ነው የሚጠብቁልህ። ስለዚህ ጊዜው ሳይረፍ ወዳጅና ጠላትህን መለየት አለብህ። እጅግ ግዙፍ ወታደራዊ አቅም የነበረው የቀድሞ የሮም ንጉስ ጁልየስ ሴዛር የውጭ ጠላት አልደፈረው። ወዳጆቹ የነበሩ የራሱ ሴናተሮች ናቸው 23 ቦታ ወግተው የገደሉት። ስለዚህ አንተም ወዳጅና ጠላትህን መለየት ከፈለግ እነዚህን ሁለት ዘዴዎች ተጠቀም። አንደኛ፣ ለምትጠረጥራቸው ሰዎች የተለያየ ሚስጥር ነገራቸው። ቴል ዘም ፌክ ሴክሬት። ወሬው ሲሰራጭ ማን ሚስጥር ጠባቂ ማን ወረኛ እንደሆነ ትለያለህ። ሁለተኛ፣ ችግር እንደደረሰብህ አስደርጋ አስወራ። ከዛም ምላሻቸውን ተመልከት። የክፉ ቀን ወዳጅህንና ጠላትህን ትለይበታለህ። ዘ ጋድፋዘር ፓርት 2 ላይ ማይክል ኮርሊዮኒ እንዳለው ኪፕ ዩር ፍሬንድስ ክሎዝ ዩር ኢነሚስ ክሎዘር። ቀልብህ ካልወደደው ይቅርብህ፣ አታድርገው። በ15ኛው ክፍለ ዘመን የጣሊያን ንጉስ የነበረው ሴዛር ቦርጂያ ከሞት የተረፈው ቀልቡን ስለሚያምን ነበር። በአንድ ወቅት በራት ግብዣ ላይ የንጉሱ ታማኝ ጀነራል ፓውሎ ኦርሲኒ ወይን ቀድቶ ለንጉሱ ይሰጠዋል። ንጉሱም ወይኑን ሲቀበል የተለየ ነገር አስተዋለ። የኦርሲኒ እጅ ያለ ወትሮ ቀዝቃዛ ሆኗል። ይህን ጊዜ ቀልቡ ተጠራጠረ። ወይኑን ሳይጠጣው አስቀመጠው። ከሳምንታት በኋላ አንድ ያልተጠበቀ ነገር ተከሰተ። ኦርሲኒ ከጠላቶች ጋር ሲያሴር በንጉሱ ወታደሮች ተያዘ። ለካስ ለንጉሱ የሰጠው ወይን የተመረዘ ነበር። ንጉስ ሴዛር ቦርጂያ ቀልቡን ስላመነ ከመሞት ተረፈ። ኤፍቢአይም ኤጀንቶቹን ሲያሰለጥን ይህን ያስተምራል። መረጃ በማይገኝበት ከባድ ሁኔታ ውስጥ ስትሆኑ ውሳኔ ከመወሰናችሁ በፊት ውስጣችሁን አዳምጡ። ትረስት ዩር ገት ፊሊንግ ይባላሉ። ለዛ ነው ሳይንቲስቶች ቀልባችንን ዘ ሰከንድ ብሬን ብለው የሚጠሩት። ቀኝህን በጥፊ ብትመታ ምን ታደርጋለህ? ግራህን ትሰጠዋለህ ወይስ ትደባደባለህ? የ2022 የኦስካር ሽልማት ፕሮግራም ላይ ዊል ስሚዝ መድረክ ድረስ መጥቶ ክሪስ ሮክን በጥፊ አጮለው። ክሪስ ግን አልተደባደበም፣ አልተሳደበም። ተረጋግቶ ፕሮግራሙን ጨረሰ። በቀጣይ ቀናትም በሚዲያ ወጥቶ አልተናገረም። ዝም ብሎ ኑሮውን ቀጠለ። ከአንድ ዓመት በኋላ በማርች 2023 ለመጀመሪያ ጊዜ ስለ ጉዳዩ መድረክ ላይ ተናገረ። ይህ የ60 ደቂቃ ስታንዳፕ ሾው በኔትፍሊክስ ተለቀቀ። በተመልካች ከፍተኛ ተቀባይነት አገኘ። ክሪስ ሮስም ለዚህ ስራው $20 ሚሊዮን ተከፈለው። ስለዚህ አንተም ስሜታዊ አትሁን። ያጋጠመህን ችግር ወደ ገንዘብ ለመቀየር ሞክር። ከሰው ጋር በትንሽ ነገር እልህ አትጋባ። አትሰዳደብ። ጸብን አትፍራ። ነገር ግን መቼ መጣላት እንደሌለብህ ለይተህ እወቅ።
የምትፈልገውን ነገር በቀላሉ ለማግኘት ምንም እንደማያስፈልግ መስለህ ቅረብ። አክት ላይክ ዩ ዶንት ኒድ ኢት። ይህ የሰው ልጆች ባህሪ ነው። በጣም እንደሚያስፈልግህ ካወቁ አይሰጡህም። ትርፍ ቢኖራቸው እንኳን ሰበብ ፈጥረው ይከለክለዋል። 50 ሴንት በመጽሐፉ እንዲህ ብሏል። ድሮ ታዋቂ ሳልሆን በፊት ብዙ ሰዎች እንዲያግዙኝ ጠይቄያለሁ። ነገር ግን አብዛኛዎቹ ሊያናግሩኝ ሁላ ፈቃደኛ አልነበሩ። አሁን ግን ተሳክቶልኝ ታዋቂ ከሆንኩ በኋላ እቤቴ ድረስ ስጦታ ይልኩልኛል። ቢሊዮነሮች በግል አውሮፕላናቸው ወስደው ቅንጡ መኖሪያቸውን ያስጎበኙኛል፣ ሳልጠይቃቸው ያደርጉልኛል ይላል ገጠመኙ ሲናገር። አይገርምም? 50 ሴንት ድሮ ፊት የነሱት ሰዎች አሁን ለምን ጓደኛ ያደረጉት ይመስላል? ከሱ ጥቅም ፈልገው ነው እንዳትል፣ እነሱም በጣም ሀብታም ቢሊዮነሮች ናቸው። መልሱ ቀላል ነው። 50 ሴንት አሁን የነሱ እርዳታ አያስፈልገው፣ እነሱ ፈልገው ነው የሚቀርቡት። በአንተም ህይወት ውስጥ ያሉ ሰዎች ተመሳሳይ ናቸው። በጣም እንደሚያስፈልግህ ከነገርካቸው አይሰጡህም፣ ሰበብ ይደረድሩብሃል። ስለዚህ አክት ላይክ ዩ ዶንት ኒድ ኢት። እንደማያስፈልግህ መስለህ ቅረብ። ያን ጊዜ በቀላሉ የምትፈልገውን ታገኛለህ።